የምትሰራው? ጡት መያዣ ነው እንዴ? ስማ ምን ብሮ ፈታ በስቲ የምን አባ ፈታ ነው? ስማ ችግር በአካል የሆንክ ልጅ ብር ለምኔ? ስማ እንዳንተ ችግር እኮ ማለት ነው ቡርጅ ከሊፋ እኮ አልረዘመም እኮ ሰርች የሆነ ኑሮ ነው የምትኖረው። ያለቀች ይላል። ምንድነው የሚያልቀው? ስማ 6 ወር ሙሉ እያለቀች ነው የምትለው። እጣ ነው እንዴ? ትኩስ ናት። የምን አባ ትኩስ ነው? አንተ ትኩስ የምታውቀው ባህር ነው። አራም ምንድነው ማደርገው? እስኪ ልሞክረው እንጂ ለአንተ ስል እንጂ የሚሆን ነገር ያስታውቃል እኮ ኬሻ ነው የሚመስለው። ላሽ እስኪን በለቴ ምንድነው? ስማ ፋሽን ነው። ቤት ውስጥ ነው እንዴ የምትሰራው? ጡት መያዣ ነው እንዴ? ስማ ምንድነው? የምን አባ ፋሽን ነው? እሺ ሄሳ የክፍቱ ስማ ማክስ ነው እንዴ? እሺ እዚህ ጋር የሚሆነው አለቅ ጃንጆ የምን ንቀት ነው ደግሞ ለኔ የሚሰጠኝ? ምን ሆነ? ለልጅ ነው? አረ ለኔ ነው። ጂሰስ ምንድነው? ስማ አንተ የምትወደው ሲጀመር አጫጭር ልብስ አይደለ? ለአንተም ለልጅም ይሆናል እኮ። ለአንተ እስከዚህ ድረስ ከመጣ ፋሽን ነው። ቦርጭ ደግሞ በሰው አይን ይጠፋል። አረ እኔ ብራንድ ለባሽ ነኝ። ምን ብራንድ ትለብሳለህ አንተ? ምን ማዳበሪያ አይደል እንደ የምትለብሰው? እኔ እና ባልሰጥ እኮ በፓንት ነበር እኮ የምትዞረው። ከብድር ደርበህ ልበሰው። ስማ ከብድ ልብስ ውስጥ እኮ ነው ስብ ያወጣው። ምን ራቁትን አይደል እንደ የምትኖረው? ስፍ የሆነ ኑሮ እንደምትኖረው አጣን እንደ ብራንድ ምናምን ትላለህ እንደ? ምን ቦቲ በተራራ ፀሐይ በቁምጣ የምታረግ ልጅ እኮ ነው አንተ ጃንጆ።